ጾመን ጸለይን ሰገድን መጽወትን ግን ምንም ለውጡን እያየሁት ስላልሆነ ባቆሙስ ይሄ በነገራችን ላይ የሰይጣንም ሐሳብ ነው በነገራችን ላይ ጾርም ፈተናም ጭምር እየተዋጋ ያለን አንድ ወታደር ትጥቅህን ፍታ ብትለው ዝም ብሎ አይፈታልህም አይደል ግን አገር ሰላም ነው ውጊያውም እኮ ጠፍቷል ምናምን ብትለው ትንሽ ሊያንገራግር ይችላል ሰይጣን እንዲህ ነው በነገራችን ላይ ትጥቅ ለመጀመሪያ ሲያስፈታ የሚሰጠው ሐሳብ ምንም ብትዋጋም ለውጥ አታመጣም ነው የሚል ሺህ ዓመት ብጾም ብትጸልይ ምንም ጠብ የሚል ነገር የለም ይል አይ ችግር የለም እሱን እግዚአብሔር ነው የሚያውቀው ብለን ልክ ስንገፋ ደግሞ ውጊያውን እንዳለ እሱ ደግሞ እየተሸነፈ እንዳለ አድርጎ እንዲሰማ ያደርጋል እየሰማችሁ ነው እንዲሰማ እንዳሸነፋችሁት አድርጎ እንዲታወቅ ያደርጋል ከዛ በኋላ ደግሞ ልክ እንደዚህ አይነት ስሜት ውስጥ ደግሞ ፈተናው ምንድነው እንግዲህ ቅዱስ ጳውሎስም ሲናገር ትግላችን ከስጋና ከደም ጋር ሳይሆን ከምን ጋር እና ከዛ ከረቂቁ ሰራዊት ጋር አሸነፍኩኝ የሚለውን ስሜት እንዲያድርበት እሱን ትጥቅ የሚያስፈታ ነው በነገራችን ምክንያቱም ሰይጣንን አሸነፈው ድል ካረከው ከሰው ጋር መዋጋት ምን አስፈልግ ሰው ላይም አድሮ የሚያዋጋው ማን ስለሆነ ራሱ ስለሆነ ማለት አሁንም ይሄንን ስልቱን አውቀው አይ አንፈታም ያሉትን ደግሞ ይጨምራል ፈተናው ምን ያደርጋል መሰላችሁ ልክ እንደዚህ አይነቱን ሶስተኛው ደረጃ ላይ ሲደርሱ ደግሞ እሱ ትጥቁን በጣም አደርጅቶ መጥቶ በጣም አድርጎ ይፈትናቸው ከነሱ በላይ ጭፍራዎቹን ይዞ ማለት ነው ታስታውሱ ከሆነ አባ ጳኩሚስ ይህንን አይነቱን ፈተና ረድኤተ እግዚአብሔርን ምክንያት አድርገው አሸንፈዋል እና የገዳሙ የበላይኛው ክፍል ላይ ከረዳቸው ጋር ወጡና ከላይ የሚታየው በዚህ በኩል መነኩሳቱ የሚኖሩበት በዓት አለ መነኩሳቱ ማለት ነው በዚህ በኩል ደግሞ ዓለም አለ እና ከዓለም በጣም ሺህ የሆኑ አጋንንት ሰራዊት ወደዛ ቤተ መነኮሳት ወይንም ደግሞ ወደ ገዳሙ እየዞሩ ይመጣሉ እና አባ ጳኩሚስ ደነገጡ ሲመለከቱ ይሄ ሁሉ ጦር ነው እንዴ ያለብን አረ ጉድ ነው አለ ከዛ ያንኑ አባት ደግሞ ምን አሉት ፊትህን እስኪ ወደ ገዳሙ በደንብ ዘለግ አድርገህ መልሳል ወደ ገዳሙ ሲመለከት ሊያጠቋቸው ከመጡት አጋንንት እጥፍ ድርብ የሆኑ እልፍ አእላፍ መላእክት ደግሞ ቆሞ እየጠበቁ ነው የሰይጣን ሶስተኛው ፈተናው ተደገባችሁ ጦሩን በሙሉ ይዞ የሚመጣው የሚረዳን እንደሌለ እንድናውቀው ያክል ልክ አሁን ሲጾም ሲጸልይ በትሩፋት ህይወት ሲመላለስ ጦሩን በሙሉ ያዘምታል ምንም ሺህ ዓመት ብትጸልይ ምንም ጠብ የሚል ነገር የለም ለማለት ማለት ነው ተስፋ ለማስቆረጥ ይሄንን ፈተና ድል ያደረገ ሰው በመጨረሻም ያው ተስፋ ቆርጦ ምንም ዋጋ የለውም ማለት ነው ብሎ ያቆማል ልክ እቺን ፈተና ግን ያለፈ ጊዜ ላይ ግን ረድኤቱ የእግዚአብሔር ቸርነት ጸጋውን ለማወቅ የሚችልበትን ሀብትም ጭምር ያሳጣል ሰው ትዕቢት ሳይርቅለት በነገራችን ላይ ስለ ትህትና ስለ ራሱ ማወቅ አይችልም ጥያቄ እንጠይቅበት እናመሰግናለን መምህራችን እግዚአብሔር ያክብርልን እየተናገረ ያለው ነገር ትክክል ነው የሚገርማችሁ ነገር በዚህ ልክ ስለ ዲያብሎስ ፈተና ሲያብራራ ወንድማችን ማንም ሰው እንዴት ሰይጣን ትላለህ ስለ ሰይጣን ይሄን ያክል ለምን ታብራራለህ የሚለው የለም እኛ ግን ስልቱን እንዴት አድርጎ ሰው እንደሚያጠቃ እንዴት እንደሚያሸንፍ እንዴት አድርጎ በአዳም ልኮ እንደሚያስመልክ ስናብራራ ሁሌ አጋንንት ለምን ትላላችሁ ብሎ ደግሞ ያን ይቃወማሉ እና ቃሎት ያሰማልን እንደዚህ ነው ጠላት ዲያብሎስ ሰዎች እንዴት እንደሚያጠቃ ማስተማር ነው እህተ ኪሮስ በጣም አመሰግናለሁ እግዚአብሔር ያክብርልን አብርሃም የሚባል ዩቲዩብ በጣም አመሰግናለሁ እግዚአብሔር ይስጥልን በወጣ ተካብያለሁ ሌላው ደግሞ በረከት ጎይቶም በጣም አመሰግናለሁ እግዚአብሔር ይስጥልኝ በወጣ ተካ ተባረኩ ስለዚህ እንግዲህ አባ ጳኩሚስን ጠቅሶ ገዳማት ላይ እንዴት እንደሚፈተና እንደሚያመጣ አለም የሚጸልዩ አባቶች ጋር እኮ ነው ይሄንን ለነ ጸጋይ ክፍሌ አድርሱላቸው የዚህ ልጅ ትምህርት አድርሱለት እንዴት ሰይጣን በዚህ ልክ ይፈትናል እኛ አሁን መጥቶ እንደዚህ ያደረገኝ እንደዚህ ሆነ እኛ እንዲያውም በጣም ተራ ኃጢአተኛና ቆሻሾች ነን መጥቶ ፈትኖን አሸነፍ ነው ሊያውም በስግደት በቅዱስ ቁርባን አባቶች ባስተማሩን ልክ እሱ ወንድማችን ሲያስተምር እንዴት ነው እንድንሆን የሚፈልገው ልክ አሁን እነሱ አባቶች እንዳለፉት አይደል እንድንሆን የሚፈልገው ልክ እንደዛ አድርገን አሸነፍ ነው ብለን ስንማር ደግሞ ስንናገር ደግሞ እኔን አይነካኝም እንዴት አንተን ነካ ይላሉ በዚህ ልክ የነካህ እኮ ሰነፍ ስለሆንክ ነው ክርስቲያን አይደለም እንዴ ኦርቶዶክስ አይደለም እንዴ ይላሉ አረገዳማት ውስጥ ብትሄዱ የሰይጣን ፈተና ጾር እንዴት እንደሚፈትናቸው እንዴት የማወቅ ያቅታቸዋል ነው ደግሞ የኔ ጥያቄ ወንድማችንም ብቻ አይደለም አባ ገብረ ኪዳንም ሊሆን ይችላሉ ሌሎችም ስለ መናፍስት አንዳንድ ጊዜ የሚናገሩትን ሰማና ታዳኛ ምን አለን
እኛም እኮ ያለው ይሄንን ነው ብለን እኔ አንዳንድ ጊዜ ሰማና ትምህርታቸውን ሰማለሁ ስርዓቱና ለምንድን ነው እኛ ታዲያ ይሄንን ራሱ ስናስተምረው የምትቃወሙን? እንዲህ ነው የሚፈትነው፣ በዚህ ልክ ነው የሚፈትነው። አሁን ይሁት እንዴት በሐሳብ እንደሚፈትን እየተናገረ ነው ወንድማችን። በሐሳብ እንዴት ራሱን አደራጅቶ እንደሚመጣ ግን ከዛ የበለጠ ደግሞ የእግዚአብሔር መላእክቶች ከኛ ጋር እንደሆኑ እንዴት እንደምናይ ይሄን በነብዩ ኤልሳ ላይ እናያለን። ጊያዝ ምንድን የሆነው ወየው ተከበናል ሲል ጊዜ እግዚአብሔር ሆይ አይኑን ክፈትለት አለ ነብዩ ኤልሳ። የጊያዝ አይን እንዲከፈት ተማምረናል። ይሄንን ጊያዝ ሰንበት ተማሪው፣ ጊያዝ ረድኡ፣ ጊያዝ ዲያቆኑ ወይም ጊያዝ መንፈሳዊ ነኝ ባዩ የሰራው ወጥ እንኳን የማይጣፍጥለት መራራ ወጥ የሰራ በትር ሂድና ህፃኑ ላይ ያስቀምጥ ሲባል እንኳን ሙትን ማስነሳት ያልቻለ እምነቱ ጎደሎ ስለሆነ ማንን ነው ማየት የቻለው? የተከበበበትን ሰራዊቶቹን መናፍስትን ብቻ ነው ወይም ደግሞ ጠላቶቹን ብቻ ነው ማየት የቻለው ወይም የሶሪያ ወታደሮቹን ብቻ ነው ማየት የቻለው። ለምን? ህይወቱ ይናገራል። ጊያዝ ሰንበት ተማሪው ለምንድነው እንደዚህ ያልኩት? ከነብዩ ስር ስለሚቀመጥ ቤተክርስቲያን ነኝ ነብዩ እግር ስር ነኝ ሁልጊዜ አባቶች እግር ስር ነኝ ብሎ የሚያስብ ስለሆነ ግን የሞተውን ልጅ እንኳን ለማስነሳት እንካይን በትር ህፃኑ ላይ ያስቀምጥበት ሂድና ከሞት አስነስተህ ጠብቀኝ ብሎት እንኳን አላደረገውም። ወጥ ስራ ተብሎ እንኳን የመራራ ወጥ ነው የሰራው። በወቅቱ ቃሉ ትንሽ ቀላል አድርጋችሁ እንዳታዩት። ያገኘውን ቅጠል አጭዶ ነው ወጥ የሰራው። ቅጠል ዝም ብሎ ሰብስቦ ማለት ነውና ግብስብስ የሆነ አስተሳሰብ ያለ ሰው ግብስብስ የሆነ ስራ ነው የሚሰራው። ያ ጊያዝ የሚባል ሰው አስቡት፣ ተከበዋል በሶሪያ ወታደሮች። ወየው ተከበናል ሲል እግዚአብሔር አይኑን ክፈትለት አለ። ከዛ ደግሞ ምን አየ? ከነዛ ከጠላት ከሚባሉት ወታደሮች በስተጀርባ የእግዚአብሔር መላእክቶች ሰይፍ ይዘው ቆሞ አየ። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ተብሎ እስኪነገር ድረስ ሆነ ማለት ነው። ምን አየህ ሲባል ተንፈሳለ። አንዳንዴ ቅዱሳን ካልጸለዩልን ገልጠው የሚያሳዩን ጠላቶቻችን ብቻ ሳይሆን መላእክትም ከኛ ጋር እንደሆኑ ትምህርቱን ገልጠው የሚያሳዩን መምህራን ወይም ሪሰርች ወይም ጥናት ካልተደረገ አስቸጋሪ ነው። ሰው የሚደነብረው የጠላትን ሴራ ብቻ እየሰማ ነው። ስለዚህ ይሄ የኛ ትምህርት ደግሞ ምንድነው? ገጠመኝ እየሳቀርብ ለምሳሌ እንዴት አድርገው ሰይጣንን እንዳሸነፉት በምን በቤተክርስቲያናችን ሕግና ስርዓት መሰረት ነው የምናስተምረው። እንደ ጊያዝ ጠላትን ብቻ አይደለም ያያችሁት፣ እግዚአብሔርንም አመስግናችኋል። የቆረቡ ሰዎችንም ታሪክ ለማቀርበላችሁ ያ ማለት እግዚአብሔር እንዴት እንደሚያሸንፍ ነው። ወንድማችን ሲያስተምር ምን አለ? እንዴት አድርገው መነኮሳት እንደደነገጡ ከዛ በኋላ ግን እግዚአብሔር ምን እንዳሳያቸው ነው የተናገረው። ይሄንን ትምህርት በእኛ አፍ ሲነገር ሌላ ነው የሚመስለው፣ ትርጉሙ ሌላ ይሆናል። መርጦ አልቃሽ ይሆናሉ ማለት ነው። ይገርማል። ለማንኛውም ቃላት ያሰማል ወንድማችን።